እና ከስራ የምለብሰውን አትሰጠኝም? እዛ ጋር አስቀምጬልሻለሁ። አቀብለኝ እባክህ። ሁሌም እንደዚህ ነበርሽ ወይስ ካደጋው በኋላ ነው እንደዚህ ሆንሽ? የምን አደጋ? የሆነ ነገር ጭንቅላትሽ መጥቶሽ እንደሆነ ብዬ። በጣም ቀልደኛ ነህ እባክህ። በልደና ደርቻ። ቆይ ወዴት ነው? ልተኛ ነው። አዎ፣ ግን እኔ እኮ ይሄንን ክፍል ላንቺ ብዬ ነው ያዘጋጀሁት። ያ የኔ ክፍል ነው፣ እዚህ ተኝ። በጣም ታሳፍራለህ። እንደዚህ ነው እንግዶችህን የምትንከባከበው? ምን ይሁን ብዬ ነው እኔ አንቺን ክፍሌ ውስጥ እንድታድር የምፈቅድልሽ? እና ታዲያ አሁን ምንድነው የምናደርገው? እኔ ክፍሌ ውስጥ ተኛለሁ፣ አንቺ ደግሞ እዚህ ትተኛለሽ። አለቀ። በይ ደህና እደሪ እና ቴሌቪዥኑን ማጥፊሽ። ምን ፈለግሽ ደግሞ? ከገባህ በኋላ ልቆልፈው ነው። እየቀለልሽ ነው አይደል? ስማ፣ ድንገት ከተኛው በኋላ ተነስተን እንደማትገለኝ በምን አውቃለሁ? ጥሩ ሰው ብትሆንማ ኖሮ ለእኔ አልጋህን ለቃ አንተ ሶፋ ላይ ትተኛ ነበር። አንቺ ልጅ፣ ከአንቺ ጋር የሚኖር ሰው መቼም ሳያብድ አይቀርም። እብድ ነሽ አይደለ? እሱን ማሰብ የነበረብህ ቤት ስታመጣኝ ነው። ደግሞ ምን የሚሰረቃልህ? አይ እሱ አሁን አይመለከትሽ። በይ ደህና ደሪ፣ ደህና ደሪ። በቃ ልቆልፈው ነው። እሺ ቆልፊው። ደህና ደር። ደህና ደሪ። ሴና እባላለሁ። ያማች በጣም ይገርማል። ምን አይነት እድል ነው ያለኝ? እንደምን አመሽ አባባ። እንደምን አመሽ ጌታዬ። ይሄን የት ነው ያገኘው? ከጓደኛዬ ነው ተውሽ ያመጣሁት። አትዋሽኝ። ገዝቼው ነው አባባ። ገንዘብ ከፍዬ ነው የገዛሁት። ምን ስልህ ነበር ልጄ? እኛ እዩን አንልም። የኮቾቫሌ ቤተሰብ ሀብቴን እዩልኝ አይልም። ይሄን መኪና እየነዳ ሸለቆ ውስጥ ልትሽከረከር ነው? እንደሱ ነው ያሰብከው? ያኔ ምን እንደሚሉህ ታውቃለህ? የኮቾቫሌ ልጅ ሰሊም እየተመላከከ ነው። አሁኑ ነው መልሰው። አባባ እስከ ዛሬ ለራሴ አንድ ነገር አድርጌ መልሰው ብያለሁ። እሺ ነገ መልሰው። ነገ አይደለም አሁኑኑ ሄደህ ነው የምትመልሰው። እና አሁን ምን ላደርግ? ሰውየውን ቀስቅሼ ልመልስልህ? አዎ ቀስቅሰውና መልስልህ።
ኡፍ ሴና 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 እንደምን አደርሽ? ወይኔ ፈጣሪ ምን አይነት ነገር ነው? ሴና ምን አይነት ጣጣ ነው? ምንድን ነው በገዛ ክፍሌ ውስጥ ቆልፍብኛለች እንዴ? ምንድን ነው ያደረኩት? ሴና ምንድን ነው ነገሩ? ያጣፍታሽ ነው አንቺ እብድ። ለእንግዳ ተቀባይነት ቁርስ ልጋብዝ ብዬ ነው። ትኩስ ቁርስ አምጥቼልሃለሁ። እና ምን መስሎ ነበር? ይቅርታሽ። ቆይ ግን ገንዘብ አልነበረሽም እኮ? አዎ አልነበረኝም። እና ቁርስ በምንሽ ገዝተሽ ነው የመጣሽው? በአንተ ገንዘብ ነው? እኮ በእኔ ገንዘብ? አዎ በአንተ ገንዘብ። እና እንዴት ነው? አላማረብኝም? እና አልነግርህም እያልሽኝ ነው? ምኑን? የምትነግርኝማ በሌሊት ብድግ ብለሽ ለምን እንደወጣሽ ነው። መንገድ ላይ ያገኘችውን ሁሉ ይዛ ትመጣለች። ያገኘችውን ሁሉ ነው የምትሰበስበው። የጎዳና ውሻም ይዛ ትመጣለች። አዎ ምስኪን ውሻ ነች። አከምኳትና ወደ ጎዳና መልሼ አስቀመጥኳት። ጠፋልኝ ብለሽ ታወሪያለሽ? እና የኔ ቤት ጎዳና ላይ እየወደቀ በሙሉ የሚታከምበት ነው አሉሽ? ይቅርታ እህቴ፣ ይኸውልሽ ምን መሰለሽ ላስረዳሽ። እሱ አንቺን ለመጉዳት ብላ አይደለም፣ ያለ መብሰል ጭምር ነው። ከአሁን በኋላ እዚህ ቤት ውስጥ ምንም አይነት እንስሳ አይገባም። ያማች አይ እንስሳ ብቻ አይደለም፣ ጎዳና ተዳዳሪም ይዛ ትመጣለች። ሱሰኛ መሰብሰብ ትወዳለች። ባለፈው የሶሪያ ተፈናቃዮችንም ይዛ መታ ነበር። ከዚህ በላይ አልታገሳትም። ምን በወጣኝ ብዬ ልዘረፍ? በውድቅት ሌሊት ጎዳና ላይ ከልጆቻቸው ጋር ቁጭ ብለው ነበር። ቆይና ታዲያ ዝም ብያቸው መሄድ ነበረብኝ? እንዴት ይሄንን ማሰብ ያቅትሻል? ምን አይነት ልብ ነው ያለሽ? እንደዛ ነው። በዛ ምክንያት እንዴት አከራይ ሰዎችን ያባርራል? እንዴት ቁልፍ ይቀይራል? በተለይ እንዳንቺ አይነት ሰው፣ እንዳንቺ ደግና ጥሩ የሆነ ሰው እንደዛ አያደርግም። ይህንንማ ከአንቺ አይነት ደግ ሰው ማንም አይጠብቅም። ይኸውልህ የኔ ልጅ እንደሱ እኮ አይደለም። ምን መሰለ፣ ያንተ ፍቅረኛ እሱ የኔ ፍቅረኛ አይደለም። ምን አገባኝ? የራስሽ ጉዳይ። ትንሽ ታገሽኝ። ቤቱን መጀመሪያ ያሳከራያት ብቻ ነው የከፈለችው። ከዛ በኋላ ለ6 ወር ያህል ምንም አልከፈለችም። እሺ ለዛስ ምላሽ አለሽ ወይዘሪት? እኔ ስለ ገንዘብ ጉዳይ ብዙ መጨነቅ አልችልም። እሱንማ አየነው አይደል እንዴ? ይኸውልሽ እንደዚህ ብናደርግ ይሻላል። አንቺ ትክክል ነሽ፣ ግን አንድ ነገር ቃል ልግባልሽ፣ እንደዚህ አይነት ነገር ካሁን በኋላ በፍጹም አይከሰትም። የ6 ወሩን ኪራይ እኔ በባንክ ሂሳብ አስገባልሻለሁ እና ቁልፉን ከይቅርታሽ ጋር አብረሽ ትሰጭኛለሽ። እሺ? የኔ ውብ ቤት እቺ ናት። ይኸውልህ
አንተ በጣም ጥሩ ሰው ነህ። ያንን ታውቃለህ አይደል? አባቴ ድሮ የሚነግረኝ ተረቶች ላይ ያሉትን አይነት ሰዎች ትመስላለህ። ልክ እንደ ጃምፓርዲያን። ጃምፓርዲያን ጥሩ ስም ነው። ይህንን እስካሁን ሰምቼው አላውቅም። በጣም ደስ ብሎኛል። እንደውም ብስምህ ደስ ይለኝ ነበር ታውቃለህ። ይኸው ስሜሃለሁ። ምን ነው? ምን ሆንክ? አይ ላሁን ይለፈን። ግን ለምን ያጠፋሁት ነገር አለ? አይ አንቺ ጥሩ ሰው ነህ ስላልሽኝ በተግባር ማሳየት ፈልጌ ነው። ያንን የምትፈልጊ ከሆነ ማለቴ ነው። እንደዛ ቢሆን ይሻላል አይደለም? እሺ። ግን የትም ባትሄድ ቅር ይልሃል? እኔ የትም አልሄድም፣ አታስቢ የእኔ ቆንጆ እንግዳ። ተበልተሻል። አይቻልም። ምንድን ነው? ቬኔቲላሚን ማለት ቬኔቲላሚን ወይም ፌኔቲላሚን ማለት አጥቢ እንስሶች ውስጥ የሚገኝ ስሜት እንዲቀያየር የሚያደርግ የሰውነት ቅመም አይነት ነው። ይሁንልህ፣ ግን አሁን ቬኔቲላሚንን እዚህ ክፍል ውስጥ ምን አመጣው? ምን ለማለት ፈልገህ ነው እንደዛ ያልከው? ዶፓሚን በሰውነታችን ውስጥ ካሉ ወሳኝ ሆርሞኖች ውስጥ አንዱ ነው። እናም እሱና ኖር አድሬናሊን የተሰኘውን ኬሚካል ለማመንጨት ይረዳናል። እነሱ ሲመነጩ ልባችን በፍጥነት ይመታል። ልክ ሆድሽ ላይ የተመታሽ ያህል ስሜት ነው የሚሰማሽ። ምን እንደተፈጠረና ምን እንደሚፈጠር በጣም ግራ እስኪገባሽ ድረስ ማስተዋል ያቅትሻል። ስሜትሽም ይዋዥቃል። እና ምንድን ነው? ስንት ኪሎ ነሽ? 54 ኪሎ። እስቲ 54 ኪሎ የሚመዝን ቾኮሌት ታስቢ እና ያን ያህል የሚያክል ቾኮሌት ብትበይ ምን ይሰማሻል? እኔ እንደዛ ነው የሚሰማኝ። እኔ በጣም ነው የወደድኩሽ። አብረን እንኖራለን፣ በጣም ደስተኛ እንሆናለን። ማንም ቢሆን ምንም ቢመጣ የእኛን ደስታ ሊያበላሸው አይችልም። አብረን ከሆንን ማንኛውንም መጥፎ ነገር አብረን ማለፍ እንችላለን። እኔም እንደሱ ይሰማኛል። እንዴት? ከእኔ ፍቅር ይዞሻል? በእንጂ ተነሽ፣ መሄድ አለብን። ወዴት? እንሂድ። ኢስታንቡል ውስጥ አቻ ወደማይገኝለት ውብ ቦታ።
እና እርግጠኛ ነህ ይሄ ቦታ የወንድምህ ነው? አዎ። ምን ነው? አይ ብዙ ልንዝናና ስለሆነ ድንገት ዘበኛ መጥቶ እንዳያውቅ። አሁን የዘበኛውን ነገር ተይው። ይኸውልሽ ፀሐይ ልትወጣ ነው። ተመልከች። በጣም ነው ደስ ያለኝ። ምን እንደምልህ አላውቅም። አንድ ነገር ልጠይቅህ እስቲ እና እውነቱን ንገረኝ። ምንድነው ጉድለትህ ግን? እኔ ምንም ሊታየኝ አልቻለም። እባክህ እውነቱን ንገረኝ። እንዴት ማለት? እኔ እንጃ አላውቅም። ነፍሰ ገዳይ ነው ወይ ሌባ ወይ ከፖሊስ እየሸሸ ነው ወይስ እድሜ ልክህን እስራት ተፈርዶብሃል እና ወደ እስር ቤት ከመሄድ በፊት አንድ ቀን እዚህ ለማሳለፍ ፈልገህ ነው? እንደሱ ቢሆንስ ትጠብቅኛለሽ? እድሜ ይፍታ ቢሆንስ? እኔማ አንተን አልጠብቅህም። ትቀልዳለህ እንዴ? ስለ እድሜ ልክ እኮ ነው የምናወራው። እሺ 5 ዓመት ቢሆንስ? እንደዛ ከሆነ እጠብቅሃለሁ። 5 ዓመት ነው የተፈረደ። እውነትም ይወጣልሽ እብድ ነሽ። አይ የሆነ ነገርም አለ። እንደዚህ አንድ ሰው እንከን አልባ ሊሆን አይችልም። እሺ እነግርሻለሁ። በል እስቲ ቁርጤን ንገረኝ። ተናገር። አንቺን ከማግኘቴ በፊት አንዲት ሴት አገኘውና አሪፍ ጊዜ አሳለፍ። ግን ያ ካንቺ በፊት ነው። ማለቴ አንቺን እንደማገኝ ያላወቅኩም ነበር። በዛ ሰዓት ምንገናኝም አልመሰለኝም ነበር። እውነትህን ነው? አሁን ያልከኝ ነገር በሙሉ እውነት ነው? አዎ። መጥቷል። ሰላም ዋላችሁ። ሰላም፣ እንደምን ዋሉ?
ሰላም ዋላችሁ። ሰላም፣ እንደምን ዋልክ? በጣም አመሰግናለሁ ጋሼ። ተቀብለውናል እና አላስቀየሙንም። ፈጣሪ ብድሮትን ይክፈሉት። ችግር የለውም። ና አረፍ በል። ጊዜዎትን እንዳላባከንቦት ቀጥታ ወደ ጉዳይ ልግባ። ይሄውልዎት ጋሼ፣ የእጽ ንግዱ ሁሉንም ነገር እየረበሸ ይገኛል። ሕይወታችንን አመሰቃቅሎታል። ድሮ ሰርተን የምንኖርበት ቦታ ላይ አሁን በፍጹም በነጻነት መስራት አልቻልንም። ስራችንን በጣም እያበላሹት ስለሆነ ነው ወደ እርሱ የመጣሁት። በጣም ያሳዝናል። አመሰግናለሁ። እኛ ወደ ኢስታንቡል ስንመጣ ገንዘብ የምናገኝበት እድል እናገኛለን ብለን ነበር ያሰብነው። ያ አምና ነው፣ ምስጋና ለሀገር ልጆቻችን። ነገር ግን ጥበቃና እርዳታ ሲያደርጉልን ነበር። እውነቱን ለመናገር የእኔ ሥራ እጽ ላይ ነውና ይህን ነገር እንደዚህ በቀላሉ መተው ቀላል አይደለም። ሰው አንድ ጊዜ እጽ መሸጥ ከጀመረ መቼስ ይገባውታል ብዬ አስባለሁ ጋሼ። እኛ ይሄውሎት መሀይሞች ነን ጋሼ። የምንችለውን ሁሉ እናደርጋለን እና የእኛ ሥራ ደግሞ ልክ እንደ ሌላ ንግድ በነጻነት የትን ቦታ ለመደረግ የሚያመች አይደለም። በይፋ የሚሰራ ሳይሆን በድብቅ የሚከናወን ሥራ ነው። ይህን ደግሞ በደንብ አድርገው ያውቁታል። እናም ፈልገን በስተመጨረሻ የኮቾቫን አካባቢ ያገኘን ጋሼ። እውነቴን ነው ምሎት፣ አልዋሾትም። በዚህ አካባቢ ከእርሱ ዕውቅና ውጪ ወፍ እንኳን ዘር አይልም። እንደውም እንደሰማሁት ፖሊሶች እንኳን ወደዚህ ከመምጣታቸው በፊት እንደሚመጡ ለእርሱ አሳውቀው ነው ሲባል ሰምቻለሁ። የዚህ አካባቢ ሰዎች ለእርሱ ካላችሁ ታማኝነት የተነሳ ከሞት እንኳን አያፈገፍጉም። በሕይወቴ እንደዚህ አይነት መንደር አጋጥሞኛ አያውቅም። በጣም ነው የተገረምኩበት። በእውነት ትልቅ ሰው እንደሆኑ ነው የገባኝ። አመሰግናለሁ። እና አሁን ከኔ ምንድን ነው የምትፈልገው? ጥሩ፣ ይሄውልዎት ጋሼ፣ ሳደቲንን እንደ ልጆት ቁጠሩት። እዛ 1-2 ቦታዎች ያዘጋጁት። ማንኛውም አይነት ቦታ ሊሆን ይችላል። ከምድር በላይም ሆነ ከምድር በታች ችግር የለውም። ምንም ቢሆን ይቀበለዋል። በቃ እርስዎ እዚህ ዘና ብለው የልፋቶትን ፍሬ መቁጠር ብቻ ነው የሚጠበቅቦት። በየሳምንቱ ሻንጣ ሙሉ ገንዘብ አመጣልዎታል። እኔ ገንዘቡን ለሰዎች ቢያከፋፍሉትም ሆነ ቢያነዱት እጄን አላስገባም። እሱ የእርስዎ ብቻ ነው። በቃ ይሄ ነው የኔ ሐሳብ። ከእርሶ ጋር መስራት ብቻ ትልቁ ጥቅሜ ይሆናል። እና ምን ይመስሎታል? ይስማማሉ? እሺ አቶ ሳደቲን፣ ስምህን ሳደቲን ነው ያልከኝ አይደል? ሳደቲን። ጥሩ። ይሄ የእኛ መንደር ነው። ምስጋና ለእነሱ ይሆንና የሰፈሩ ሰዎች ከእኛ ጀርባ ናቸው። ግን ለዛ አንድ ምክንያት አለ። የዛ ምክንያት ደግሞ እኔ የእነሱን ሕይወትና ንብረት እንደምጠብቅ ሁሉ እነሱም ለእኔ ጥብቅና ይቆማሉ። እና የእኛ መንደር ግን እኮ ጋሼ፣ እኔ እዚህ አካባቢ አይደለም የምሸጠው። ሌላው ይቅር ቱርክ ውስጥ እንኳን አልሸጠውም። ቀጥታ ወደ አውሮፓ እንመልክ። እና የእኛ መንደር ውስጥ መሳሪያ እንሸጣለን። እሱን አልክድም። እዚህ መንደር ውስጥ ብዙ ቅንጡ ሰዎች አሉ፣ ሞልቶ የተረፋቸው። በተቃራኒው ደግሞ ጎዳና ላይ አካላቸውን እየሸጡ የሚተዳደሩ ሰዎች አሉ። እሺ፣ እኛ ምን ማድረግ እንችላለን? አንድ ነገር ግን በእርግጠኝነት ልንገርህ፣ እነሱ ደህንነታቸው የተጠበቀ ነው። አንተ እዚህ አካባቢ ሸጥክም አልሸጥክ
አቶ ሳደቲ፣ ይሄ ነገር ከኛ ወግ ጋር የሚሄድ ተግባር አይደለም። እንደዚህ አይነት ስራ መንደሬ ውስጥ እንዲካሄድ አልፈቅድም። መልካም ቀን ነው። ምንም ማድረግ አንችልም ጋሼ፣ እጣ ፈንታችን አልፈቀደም። ከታላቁ ኮቾቫሊ ኢድሪስ ጋር ቁጭ ብዬ ተነጋግሬያለሁ። ያ በራሱ ለእኔ ትልቅ ነገር ነው። እሺ፣ መልካም ቀን ይሁንልዎት። መልካሙን ሁሉ እመኝላችኋለሁ። ምን እያልክ ነው? እኔ የምለው እኔም ጋር ሲመጣ አልጣመኝም ነበር። አሁን ደግሞ ባሰብኝ። አንተስ ምን ትላለህ ፓሻ? ይሄ ነገር ያበቃል መሰለኝ። አሁን አይሆንም ቢባልም ሰውየው ተመልሶ የሚመጣ ይመስለኛል። አንተስ? ገንዘብ ያስፈልገናል። አሁን እጃችን ላይ ብዙም ገንዘብ የለንም። ፈጣንም ሆነ ቀርፋፋ፣ እኔ እንደዚህ አይነቱን ገንዘብ አልፈልግም። መሳሪያዎችን በወረቀት አይደለም የምንገዛው አባዬ። እኛ እኮ ሰዎችን ብቻ ነው የምንጠብቀው። ስራው ውስጥ እጃችንን አናስገባም። አንተ ዝም በል። ምንም ነገር ስትናገር እንዳልሰማ። ከቡና ቤቶቹ ግብር ካገኘን ብዙ ወራት ሆኖናል እና እኔ ሄጄ እነሱ ልሰብስብልህ? ስለ ፈጣን ገንዘብ ታወራለህ? ያ የአንተ ኃላፊነት አይደለም። ወንድምህን አትቆጣጠርም? ወንድምህ ስራውን በደንብ እየሰራ አይደለም። አንተም ችላ እያልከው ነው። አሁን እዚህ መጥተህ ስለ ፈጣን ገንዘብ ታወራኛለህ። ይልቅ በእጅህ ያለውን ነገር ቶሎ ቶሎ ጨራርስ። ሰውየውን አይተዋል። በጣም ገብጋባ ነው። ከዚህ በፊት ማንም ሰው እምቢ ብሎ ስለማያውቅ ከአሁን በኋላ እሱ እዚህ አካባቢ ሲመጣ ቀድመን ማወቅ አለብን። አመሰግናለሁ ውድ ወንድም። ምን እያልክ ነው? አሁንም ከወንድምህ ጎን አልቆምክም። በኮቾቫሊው ኢድሪስ ሲብጠለጠል ዝም ብለህ ታያለህ። ሰሊም ደግሞ ተነሳብህ። አሁን እሱ እንዴት እንደሆነ ጠፍቶ ነው። ድሮም ጠርጥሬ ነበር እንደዚህ እንደሚሆን። ግን ጋሽ ኢድሪስ የእኛን ሥራ ጥቅም ይረዳል ብዬ ገምቼ ነበር። ግን ያሰብኩት ነገር አልሆነልኝም። ምንም አልተሳካም። ቫርቶሉ አንድ ጊዜም እንዲናገር እድል አልሰጡትም። ተሳሳትኩ እንዴ ማዳት? ልክ ነው ወንድሜ። አዎ እሰራላችኋለሁ። ለሰዎቹ ደውልላቸውና ገበያው እንድምጥማጡን አጥፉት በላቸው። እሺ። የአማች አለቃችን እየጠራን ነው። እሺ መጣው በልልኝ። እሺ አለቃ ፈልገኝ ነበር? ይህን ያህል የት ጠፍተህ ነው ልጄ? ትንሽ አሞኝ ነበር። ታዲያ ደውለህ አመመኝ አትለኝም እንዴ? ህመም መደወል እንኳን አላስቻለኝም። የአማች ይሆን ያልነገርከኝ ነገር አለ አይደል? ከንብረት ክፍል
ካርቦን ዳይኦክሳይድ ወስጄ ነበረ፣ ከደሞዝ የሚቆረጥ። እኔ ስለ እሱ ግድ የለኝም። የፈለግከውን ያህል ውሰድ። እኔ የጠየቅኩ ስለ ሌላ ነገር ነው። ስለ ጂፕሰን ሌስፖል 61 ጉዳይ ነው። መልስልኝ፣ ምን ትላለህ? አለቃ ያን እንዴት አወቅ? እሱን ተወው። ግን ምን ልታደርግ ነው? በጣም የምታሳፍር ሰው ነህ። እሺ እኔ ጊታር እያሰባሰብኩ እንደሆነ ታውቃለህ። እንዲህ አይነት ዕቃ ሲገኝ ትፈልጋለህ ወይስ አትፈልግም ተብሎ አይጠየቅም እንዴ? በል አሁኑኑ ንገረኝ፣ ስንት ትሸጠዋለህ? እኔ መቼም አልሸጠውም። አስባርርሃለሁ ያማች። ብታስባርረኝም አልፈርድብህ። 100 ሺህ? በፍጹም። እሺ 150 ሺህ? መቼም አልሸጠውም አለቃ። የማን ጊታር እንደሆነ አላወቅም መሰለኝ። በደንብ አውቃለሁ። እሺ 200 ሺህ? አዝናለሁ አለቃ። አንተም ሆንክ ማንም ያንን ጊታር እንድሸጥ ሊያስገድደኝ አይችልም። ሌላ ጉዳይ ከሌለ በቃ ወደ ስራ ልመለስ። ይኸውልህ በቃ የመጨረሻ ዋጋ ልስጥህ፣ 250 ሺህ። ያማች ስማኝ ልጄ፣ ያማች ተመለስ እባክህ። 250 ሺህ ያማች። ሰላዙ ልጆቹን ሰብሰብ አድርግና ነገሩን እናጣራ። እሺ በቃ ምንም ችግር የለም። እናመሰግናለን ሰዎች። ይህን ነገር መጨረስ እንችላለን? እንጨርሰዋለን፣ ምንም አታስብ። ጣዕሙ እንዳይበላሽ በደንብ ስራው። ቆይ አንድ ጊዜ ለእኛ ብቻ የሚበቃ እንሰራለን። በብዛት ማምረት የለብንም። ትንሽ ተጨማሪ ገንዘብ ብናገኝ ምንን ይነካል ሰውዬ? አያ እኔ የእሱን ኃላፊነት መውሰድ አልችልም። ተው እንጂ ወንድሜ፣ ትንሽ እንጠቀም። ማን የሰራው ብሎ የሚጠይቅ ሰው የለም። ሰዎች የተሰራውን ይገዛሉ እንጂ ጥያቄ አያበዙ። በጣም ጠንካራ እኮ ነው። ይህንን መስራት የሚችል ሰው ማንም የለም። ኦፍ በደንብ እየመጣ ነው። በደንብ እየሄደ ነው። አሪፍ ነው። መጣች መጣች። ያት ያት እንኳን ደህና መጡ። ምን ልታዘዝ? እኔ ይሄንን ማመን አልችልም። በፊትም እኮ አውቄው ነበር። ይሄ ነገር ችግር እንዳለው ገምቼ ነበር። እኔ ድሮውንም ችግር እንደሚፈጠር ገምቼ ነበር። አይ ቆይ አንድ ጊዜ ሴና፣ ቆይ እስቲ እንካያዝልኝ። ሴና ቆይ አንድ ጊዜ ተሳስተሻል፣ አልገባሽም። ያማት ችግር አለ እንዴ? ምኑን ያልገባኝ? እያየሁት አይደል እንዴ? ምኑን ያልገባኝ ንገረኝ እስቲ። ይሄ የምታስቢው አይነት ነገር አይደለም፣ ከረሜላ ነው። አረ ጥሩ። እና ይሄ ነው ከረሜላ? በጣም ደስ ይላል። እና ለምን ያህል ጊዜ ስትጠቀመው ነበር ያማች? ከልጅነት ጀምሮ ራሴን መቆጣጠር አልችልም። እየነገርኩሽ ነው። ይሄ ከረሜላ ነው። ከረሜላ፣ ትክክለኛ ከረሜላ። እዚህ ከረሜላ ነው የሚሰራውሽ። እንዴት? ከረሜላ መስራት እኮ ህገወጥ ተግባር አይደለም። ማንም ሰው መስራት ይችላል። ነይ በቃ እንዴ።
ነይ በቃ እንሂድ። አንተ ሰውዬ እብድ ነህ። ከመጀመሪያውም ነግሬሃለሁ፣ እብድ ነህ። ይህን ያህል ለማወቅ ጓጉተሻል? ለዋሽ አልችልም። አሁን በጣም እየጓጓው ነው። ክፍል ውስጥ እንደዛ ቆልፈ ስጠብቀው የነበረው ምንድን ነው? ያን ያህል ውድ የሆነ ነገር ነው? ምንድን ነው? ለምን አትነግረኝም? እና ምን ይጠበስ? በፍሬም ውስጥ ያለ አንድ ጊታር። እየቀለድክ ነው አይደል? ይሄ የኤርኪን ኮራይ ጊታር ነው? በትክክል 1961 ጊብሰን ሌስ ፖል የተጫወተበት። ቆይ ግን እንዴት? እሱ ሰጥቶ ነው? ተወራርጄ ነው ያሸነፍኩት። በምንድን ነው የተወራረድከው? ንገረኝ። አሁን ያንን መናገር አልችልም። እሱ ትንሽ አይ በቃ ያንን ተይው። እንደውም ተይው። እሺ ይሄን ያህል ናፍቄሽ ነበር? እሱን ደግሞ እዚህ ጋር ምን አመጣው? ትላንትና ቡና ቤት ውስጥ ነኝ ስልሽ ምን ሆነሽ ነው? እምቢ አልሽ እና ጥፋ ምናምን አልሽኝ። ተሳሳትኩ? አይ ምን መሰለህ፣ እኔ እኮ ያው አንቺ ምን ኡፍ፣ እሱ አይመለከትም። ወደዛ ተመልከት፣ በጣም ነው የሚያምረው። ተው አታውልቀው፣ ተው። ልበሹ ብርድ ይመታል። ብርድ አይመታኝም፣ ይልቅ አንቺ አድርጊ። ያማች ሴና፣ የራስህ ህልም ወይም እቅድ አለ? ያው ስለ ወደፊቱ ህይወትህ በተመለከተ ማለት ነው። 3 ልጆች፣ የመጀመሪያዋ ሴት፣ ሁለተኛው ወንድ፣ ሶስተኛዋ ደግሞ ሴት እንዲሆኑልኝ። ወንዱን አባረውና ከሴት ልጆቼ ጋር ባንድ አቋቁመን ዓለምን እየዞርን ሙዚቃ እንሰራለን። እና እናትየዋ ያኔ ምንድን ነው የምታደርገው? ከወንዱ ልጄ ጋር የፈለገችውን ማድረግ ትችላለች። ሴና፣ ምን ነው ቅር አለሽ እንዴ? አይ አንቺም ህልም አለሽ አይደል? እኔ ምንም የለኝም። ካልነገርሽኝ እጮዋለሁ። እሺ ዝም በል በቃ። አንድ ቆንጆ የፓሪስ ሬስቶራንት ውስጥ ኩምሩ እየበላሁኝ ታገቢኛለሽ የሚል ጥያቄ ቢቀርብልኝ ደስ ይለኛል። ኩምሩ ወይስ ኢዝሚር? አይ ኩምሩ፣ የኢዝሚሩ ኩምሩ። አዎ ኩምሩ። ህይወትን በቁም ነገር ወስጃት ስለማላውቅ እኔ ስለ ወደፊት ህይወቴ አስቤ አላውቅም። ለዚህ እኮ ነው ለየት የምትይብኝ። አንቺን ባናገርኩ ቁጥር አዳዲስ ሴና በየጊዜው ብቅ በላ ያለው። ውይ አማች፣ ገና ምኑን አይተህ? ምኑንም አላየህም እኮ። እና የኢዝሚር ልጅ ነሽ? ኩምሩ ስላልክ ነው እንደዛ ያልከኝ? አዎ የኢዝሚር ልጅ ነኝ። ከልጅነታችን ጀምሮ ኢዝሚሮች እየተባለን ያደግ ነው። እና በቃ አንቺ ጎዝጎዝ ካልሻ በቃ አይደል? አሁን በደንብ ገባ። እሺ አንድ ነገር ልጠይቅሽ። ግን እኛ ሁሌ የምንገናኘው ሲነጋ ወይም ሲመሽ እንደሆነ ልብ ብለሻል? በደንብ ነው ልብ ያልኩት። ለዛም ነው የወደድኩት። ምን ያህል ነው የወደድሽው? በጣም ነው የወደድኩት። በጣም